ነገር ሁሉ ስለሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚደርስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። አሜን። ስለዚህ የነዚህ ቃላት ታሳያችሁ አንድ ጊዜ ትላንት ልፍ መቅደሱ እንዲያያችሁ አይደለም ቅድስተ ቅዱሳን ውስጥ የሚመላለስ ነው። ይሄ ነው ሊቀካናቱ የቅድስተ ቅዱሳን ውስጥ ባለው በእስራኤል ሕዝብና በእግዚአብሔር በቅድስተ ቅዱሳን መካከለኛ ሆኖ የሚያገለግለው መስዋዕት በማቅረብ ቢሆን መስዋዕት የሆነውን ይዞ በመግባት ቢሆን ከፍተኛው ሚና የሚጫወተው ሊቀካናቱ ነው። ሊቀካናቱ ምን አይነት ልብስ መልበስ እንዳለበት ከለሩ የጨርቁ አይነት በጨርቁ አይነት ላይ ከዛ በኋላ ስለሚቀመጡ ይሄ የድንጋይ አይነቶች የከበሩ ድንጋዮች አልማዝ፣ ሰንፔር፣ የመሳሰሉ የሆኑ የከበሩ ድንጋዮች አሉ እና ምን አይነት ከላይኛው እንዴት መሆን አለበት ከስር እንዴት መሆን አለበት ሁሉ ዲቴል ትርጉም ስላለው ምክንያት ስላለው እግዚአብሔር ለሙሴ በተናገረው መሰረት ነው። ሙሴ ደግሞ አልባሳት ለካህናቱ ያዘጋጀውና ካህናት አሉ። ግን ሊቀ ካህናት ማለት የካህናት ሁሉ ምንድነው አለቃ ነው እና ካህናቱ ቅድስት ድረስ መግባት ይችላሉ፣ ቅድስተ ቅዱሳን መግባት አይችሉም። ይህ ሊቀ ካህናት ግን መካከለኛ ሆኖ እስከ ቅድስተ ቅዱሳን ድረስ ባልኳችሁ አውድ ገብቶ ማለት ነው ይገባል። እንዲህ ይመስላል አለባበሱ ላይ በኋላ ላይ ተመልሼ እመጣለሁ። ግን ይሄ ሊቀ ካህናት ምንድነው? ሊቀ ካህናቱ ከዕብራውያን ምዕራፍ 5 ቁጥር 1 ጀምሮ ነጥብ በነጥብ ብናይ ቃል በቃል ራሱ ስንሄድ ቁጥር 1 ለምሳሌ ሊቀ ካህናት ሁሉ ማንም ሊቀ ካህናት ከሆነ ምንድነው እሱ ካለ አንድ ቁጥር 1 ላይ ስለ ኃጢአት መባንና መስዋዕትን ሊያቀርብ ይላል እና አንደኛው ሊቀ ካህናት ስለ ኃጢአት መባንና መስዋዕትን ምንም ያደርግ ነው የሚያቀርብ ነው። እግዚአብሔር ሊቀ ካህናትን ሲሾም ወይም ደግሞ የሊቀ ካህናት ሥርዓትን ሲዘረጋ ይህ ሊቀ ካህናት በዓመት አንድ ጊዜ ባለው ሥርዓት ላይ ያለ ለእስራኤል ልጆች ሁሉ ኃጢአት የሚሆን መባን ይዞ መስዋዕትን ይዞ በእግዚአብሔር ፊት ይቀርባል። ስለዚህ ሊቀ ካህናት ከሆነ ስራው ዋናው ምንድነው? ስለ ኃጢአት መባንና መስዋዕትን ምን ማድረግ ነው? ማቅረብ። ለኃጢአት የሚሆን መባንና መስዋዕትን ማቅረብ። ሁለተኛ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ይሏል እና ሊቀ ካህናት ከየት እንደሚመረጥ ሁለተኛው ከምን እንደሚመረጥ ደግሞ ያሳየናል። ሊቀ ካህናት ከምንድን ነው የሚመረጠው? ከመላእክት ሳይሆን ወይም ደግሞ ልዩ ከሚባሉ ፍጥረታት ሳይሆን የሚመረጠው ከምንድን ነው? ከሰው ነው። በቃ ሰው መሆን አለበት። አንዱ ሊቀ ካህናት እንዲሆን ከተፈለገ ምን መሆን አለበት? ከሰው። ለምንድን ነው ከሰው መሆን ያለበት? 3 እና 4 ተናገር በኋላ እንመለስበታለን። ግን ሊቀ ካህናት ከምንድን ነው የሚመረጠው? ከሰው። ሶስተኛ እዛው ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለሰው ይሾማልና። ሶስተኛ ስለማን ነው የሚሾመው? ስለሰው ነው የሚሾመው። ማለትም ሰውን ሪፕሬዘንት ለማድረግ ሰውን ለመወከል ሰውን ለመወከል ምን ያደርጋል? ይሾማል እና ሁለተኛው ከሰው ነው የሚመረጠው። ሶስተኛው ግን ስለማን ነው የሚሾመው? ስለሰው። ሰውን ነው ስለሆነ የሚወክለው፣ ሰውን ስለሆነ ሪፕሬዘንት የሚያደርገው ስለሰው እና አራተኛ በእግዚአብሔር በሆነው ነገር ሿሚ ማን ነው? ራሱ እግዚአብሔር ነው። ቁጥር 4 ሄድን ማንም በእግዚአብሔር ከተጠራ በቀር ክብሩን ለራሱ ሊወስድ የሚችል የለም ይላል። የሚመርጥ ሊቀ ካህናት የሚያደርግ ማን ነው? እግዚአብሔር ነው። እግዚአብሔር ይሾማል። አሜን ነው። ስለዚህ እነኚህ 4 መሰረታዊ ነጥቦችን እናገኛለን። አንደኛው ለኃጢአት የሚሆን መባና መስዋዕትን ማቅረብ አለበት። 2 የሚመረጠው ከሰው ነው፣ ሰው መሆን አለበት። 3 የሚሾመው ደግሞ ስለማን ነው? ስለሰው ነው። ሰውን የሚወክል ነው፣ ወካይ ነው፣ ሪፕሬዘንታቲቭ ነው። ከበለየዚሁን 4 የሚሾመው ለእግዚአብሔር በሆነው ነገር የሚለው ይሄ እንዳለ ሥርዓቱ መቅደስ ውስጥ ያለው ሥርዓት ይሄ መስዋዕት ማቅረቡ ሁሉ እግዚአብሔር በሆነው ነገር የሚባል ግን የሚሾመው ማን ነው? እግዚአብሔር ነው። አሁን በዚህ መልኩ ካየን የመጀመሪያው ሊቀ ካህናት በብሉይ ኪዳን ወይ በቀደማዊ የመጀመሪያው ሥርዓት የመጀመሪያ ኪዳን ላይ ለምሳሌ አሮን ነው።
ዘጸአት ምዕራፍ 28 ከዛ በኋላ ያለና የመጀመሪያው ማን ነው? አሮን ነው። አሮን በዚህ ውስጥ ከተመለከታችሁ አሮን እግዚአብሔርን አፖይንት ያደረገው ለምንድን ነው? ስለ ኃጢአት መባና መስዋዕትን ለማቅረብ ነው። ሁለት ከሰው ተመርጦ ስለሆነ እግዚአብሔር መምረጥ የነበረበት ከማን ነው? ከሰው ነው። ስለዚህ አሮን ሰው ነበር። ሰው ስለነበር እግዚአብሔር መርጦታል። አሜን ነው። አሮንን ስለመረጠው ሶስተኛ ስለ ሰው ስለሆነ ከዛ በኋላ ጀምሮ አሮን የእስራኤልን ልጆች ወክሎ ሪፕሬዘንት አድርጎ በእግዚአብሔር ፊት መቅረብ የቻለ የመጀመሪያው በብሉይ ኪዳን የመጀመሪያው ሊቀ ካህናት ሆኖ እናገኘዋለን። አራት ራሱ እግዚአብሔር እንደመረጠው እናያለን። ቁጥር 4 እና 5 ላይ ማንንም በእግዚአብሔር ከተጠራ በቀር ማንንም ክብሩ ለራሱ የሚወስድ የለም። ለምንድን ነው እግዚአብሔር ከሰው መምረጥ የፈለገው? ለምንድን ነው ከሰው ስለ ሰው ያስፈለገበት ምክንያት? ቁጥር 3 ላይ ቁጥር 2 እና 3 ላይ ያብራራል። ምን ይላል? እሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ይራራላቸው ይችላል። አያችሁ እግዚአብሔር ስለ ሰው ወክሎ በእሱ ፊት የሚቆረቆር ስለ ሰው የሚቀር ስለ ሰው ኃጢአት እግዚአብሔር የሚፈልገውና ቢሾን መስዋዕት ማቅረብ የሚፈልገው ሊቀ ካህናት ስለሆነ የፈለገው ይሄ ሊቀ ካህናት ሰው ከሰው ስለሆነ የሰው ነገር ይገባዋል። ከእግዚአብሔር ደግሞ የተማረ ስለሚሆን ወይ እግዚአብሔር ስርዓት ደግሞ ስለሚያውቅ እግዚአብሔርንም ያውቃል። የእግዚአብሔር የሚፈልገውን የሚያውቅ ደግሞ የሰውን ድካም ደግሞ የሚያውቅ አንድ ከሆነ አደጋ ነው። ለምሳሌ የእግዚአብሔር ነገር የማያውቅ ከሆነ ህዝብን ለመወከል አይችልም። ለምን? የእግዚአብሔር ነገር ስለማያውቅ ህዝቡ ላይ መዓትና ቁጣ ነው ያወርደው። ከሌላ ጋር ማቅረብ የሌለበትን ትንቢያቀር የአሮን ልጆች እንደሞቱ ሞት ነው፣ መቅሰፍት ነው። ደግሞ የሰው ነገር ደግሞ ካልገባው ችግር ነው። እንዴት ይወክላል? አንድ ሰው መወከል የሚችለው ሪፕሬዘንት ማድረግ የሚችለው የተካፈለበትን ነው፣ የሚያልፍበትን ነው። ኢየሱስ ጌታ ነው። አንድ ጊዜ ፈረንሳይ ነው አሉ ሰላማዊ ሰልፍ ወጡ እና ህዝቡ ነው የወጣው። ህዝቡ ብሎ ሰላማዊ ሰልፍ ወጣ እና የሚለው ያው ዳቦ ነው። ዳቦ ማለት ነው። ዳቦ ብሎ እና ንግስቲቱ አለች በእንትን ላይ ፓላሶና ታያቸዋለች እና ግራ ገባት። ምንድነው የሚሉት አለች። ዳቦ ታለልኬ ካሰጣቸው ማለቻቸው። ለምንድነው? የፓላስ ላይ ስለሆነ ያለ ሰው ጋር ወጣ ስለማታውቅ ሰው ያለበትን ነገር መረዳት ስላልቻለች የህዝቡን ነገር ዳቦ በኬክ ለወጠች። ኢየሱስ ጌታ ነው። በእንደው ሰው ካላለፈበት ረሃብ ውስጥ ያለ ሰው ነው ስለ ረሃብ የሚያውቀው ከኔ ጋር። ስለዚህ ረሃብ አካባቢ ያለው ሰው መልእክተኛ አድርገው ሄዶ በረም ማስረዳት ይችላል። ሰው እኮ እያለቀ ነው፣ ሰው እኮ አጥንት ነው የሆነው፣ ሰው እኮ እንትን የሆነው ብሎ ማስረዳት ይችላል። እኔ ጋር ናችሁ። ስደት ላይ ያለ ወይም ደግሞ ሪጀክት የተባለ ሰው አፒል ላይ ያለ ሰው ይገባዋል። ይሁን እንደዚህ ብሎ እዛም ይቆስሙ ሂማን ራይት መናገር ይችላል። አንዱ ወጥቶ ያለው ፍቅር አይገባውም። ኢየሱስ ጌታ ነው። የሚገባው ማን ነው? የሚያልፈው ሰው ነው። በአየር በፕሌን የመጣው ሰውዬና ቦርደር በትልቅ ቦርደር ያለፈ ሰው ገና ስትነግሩት ይገባዋል። በአየር ቦርደር የሚለው ቃሉን እንጂ ሌላውን አያውቀውም። እንትሉኝ እኔ ማላውቀው ቦርደር ማለት መሻገር ቃሉን በቀረ እዛ ውስጥ ያለውን እንቱ አይታወቅም። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ለሰው ልጅ ካለው ፍቅር ከሰው መምረጥ ፈለገ። አሜን ነው። ለምን? የሰው ነገር የተካፈለ የሰው ነገር የሚያውቅ በአፊት ሲቆም ለምን? እግዚአብሔር በእግዚአብሔርነቱ ሁሉን ያውቃል ብንል ግን እንደ ሰው ግን ሰው ሆኖ አሁን የሰውን ነገር መቅመስና ማየት የቻለ ኢየሱስ ነው። ኤክስፒሪየንሻል የሆነ ኖሌጅ ያለው ለምሳሌ ኢየሱስ ነው። አሜን ነው። አባቶች መንፈስ ቅዱስ አይደለም። አሜን። ስለዚህ ሊቀ ካህናት ለዚህ ነው። ስለዚህ ሊቀ ካህናትን እግዚአብሔር ሲመርጥ ሊቀ ካህናት ለምሳሌ እስራኤልን ወክሎ በቅድስተ ቅዱሳን ውስጥ ገብቶ ስለ ህዝቡ ምህረት ለህዝቡ የእግዚአብሔር ማዳን ለህዝቡ የእግዚአብሔር ይቅርታ የሚያስመጣ መካከለኛ ነው ሊቀ ካህናት። ለህዝቡ ይቆረቆራል። at the same time ደግሞ እግዚአብሔር የሚፈልገውን ደግሞ ስለሚያውቅ እግዚአብሔር የሚፈልገውን ነገር በመስጠትና በማርካት ተስፋ በማድረግ ጥንቁን ከእግዚአብሔር ለህዝቡ የሚሆን ማዳንና ይቅርታን የሚያመጣ ምንድነው? ሊቀ ካህናት መካከለኛ ነው። ስለዚህ አለባበስ ስርዓቱ ራሱ ስትመለከቱ ብዙ ነገር ነው ያለው። ግን ራሱ ብራን ጻፊ እንኳን ስለዚህ ሁሉ ነገር መናገር አንችልም እንዳለ ስለዚህ ነገር ሁሉ መናገር አንችልም። መናገር ብቻ ብቻ መናገር ኢየሱስ ጌታ
እዚህ ግንባሩ ላይ ቅድስተ ቅዱሳን ማን ቅድስና ለእግዚአብሔር የሚል አንዱ በጣም ደስ ይላል። ብዙ አለባበሱ እንደምታዩት ዘናጭ ነው። ኢየሱስ ጌታ በጣም ጌጠኛ ነው። በጣም የሚያምር ግሎሪየስ ነው። አምላካችን ክቡር ነው። ውስጥ ያሉ ዕቃዎች ከወርቅ ከግራጫ የተሰሩ ናቸው። እዚህ ጋር የለበሰው የጨርቁ አይነት ደግሞ የሚጠሩ የድንጋይ አይነቶች በጣም ክቡር ናቸው። አሜን። ግን በጣም ወሳኝ የሆኑ ነገሮች አሉ እዚህ ጋር መያዝ ያለብን። ይሄ ሊቀ ካህናቱ የሚወክል ስለሆነ እግዚአብሔር ምን እንዳለው ልብ በሉ። አሁን ስዕሉ ላይ ስትመጡ ደረት ላይ አለ። ደረት ላይ የፍርድ መስጫ የደረት ኪስ ይለዋል እና ድንጋዮች አሉ፣ ተከበሩ ድንጋዮች። እዛ ላይ 12ቱ የእስራኤል ነገዶች ስም ተቀርጾባቸዋል። ሊቀ ካህናቱ እዛ ላይ ብቻ አይደለም፣ ትከሻው ላይ ድንጋዮች ሁለት ድንጋዮች የሚለው አለ። እዚህ ላይ የሚሸከመው አለ፣ እዚህም ደግሞ የሚሸከመው አለ። ድንጋዮች ተቀረጹ። ከእድገታቸው ከታላቅ ጀምሮ ታናሽ ስማቸውን ቀረጽ ብሎታል። ስማቸውን ደግሞ እዚህ በድንጋይ ተሰርቶ ይሸከማል፣ ይገባል። ምንድነው አንዱ ቢሆንም የወከለው ግን ስንቱን ነው? ህዝቡን የወከለው። አንድ ሊቀ ካህናት ነው። ከፊት ተሸከመው ከላይ ተሸከመው ቢሆን ከፊት በእግዚአብሔር ፊት ሲታይ የሚታየው ስለስንቱ ነው? አሁን ይሄንን ስትማሩ እንደው ምንም ባታነቡ ዘጸአት ዘሌዋውያን ብዙ ነገሮች ቢኖሩ ነገር ግን ዘሌዋውያን ዘጸአት ምዕራፍ 18 እንድታነቡ አበረታታችኋለሁ። ዘጸአት ምዕራፍ 28 እና ዘሌዋውያን ምዕራፍ 16 እንድታነቡ አበረታታችኋለሁ። ዘሌዋውያን ምዕራፍ 16 እና ዘጸአት ምዕራፍ 18። ዘሌዋውያን ምዕራፍ 16 በአመት አንድ ቀን አመታዊ የሆነ የስርየት ቀን አለ። በዚህ አመታዊ በሆነው የስርየት ቀን ምንድነው? ስለ ህዝቡ ሁሉ የሚሆን ኃጢአት፣ ስለ ህዝቡ ሁሉ የሚሆን የኃጢአት ስርየት የሚሆን ፍየል ታርዶ ሊቀ ካህናቱ የታረደውን ከታረደው ደም ይዞ ወደ ውስጠኛው ወደ ቅድስተ ቅዱሳን ይገባል። ያችን አንድ ቀን እንግዲህ በአመት አንድ መጥፋት ዕጣን ማቅረብ ይገባው። እንግዲህ ሊቀ ካህናት እንዳልኳችሁ ግድ ምን ማቅረብ አለበት? ስለ ኃጢአት የሚሆን በባንና መስዋዕትን ማቅረብ ግድ አለበት። ለምን? ያለ ደም ስርየት የለም ብለዋል። አሜን ነው። ደም ለህይወት ምልክት ነው። ሞት አንድ ላይ እየተሰጠ ነው ማለት ነው። ኢየሱስ ጌታ። ስለዚህ በአመት አንድ ቀን ይታረድና ስለ ህዝቡ እንግዲህ ያ አሮን ስለ ህዝቡ ብቻ ሳይሆን ራሱ ኃጢአተኛ ስለሆነ ስለ ራሱ ስለ ልጆቹም የሚሆን ይዞ ይገባል። ደግሞ ስለ ህዝቡ የሚሆን በአመት አንድ ጊዜ ደም ይዝና ወደ ቅድስተ ቅዱሳን ውስጥ ይገባል። እንግዲህ አሁን ይዞ ሲገባ ራሱ አለባበሱ የሚነግረን ነገር አለ። እግዚአብሔር እንዳለው ማለት ነው። ሲገባ ያቺ ቀን በጣም ለኔሽኑ ለህዝቡ በጣም ወሳኝ ቀን ናት። ለምን? እግዚአብሔር ሊቀ ካህናቱን ተቀበለ ማለት ህዝቡ ጋር እግዚአብሔር ሰላም ነው ማለት ነው። አሜን ነው። እግዚአብሔር ህዝቡን ተቀብሎታል ማለት ነው። እግዚአብሔር ለህዝቡ ምህረትን አድርጓል ማለት ነው። እግዚአብሔር ይቅር ብሏል ማለት ነው። ምድሪቱ ሰላም ናት ማለት ነው። ሰላም ትኖራለች ማለት ነው። ያው እግዚአብሔር ግን ያንን ሊቀ ካህናት ሪጀክት ያደረገ እንደሆነ ደግሞ ለኔሽኑ ደግሞ ትልቅና ከባድ ውድቀት ነው እና ሊቀ ካህናቱ ሲገባ ከስር የሚደውሉ ደውሎች ድምጾች አሉ። ካህኑ ሲገባና ሲመላለስ እየተንቀሳቀሰ እንደሆነ ከውጭ ላሉ ድምጽ ማሰማት የሚችል እግዚአብሔር ምህረት እየተንቀሳቀሰ እንደሆነ ሊሰማቸውና ሊረዳቸው በሚችል ሁኔታ ማለት ነው። ሃሌሉያ። ግን ሁሉ ጊዜም ቢሆን የቀደመችው ትእዛዛት ላይ ፍርሃት ነው ያለው። በቴረር ነው የሚገባው፣ በፍርሃት ነው የሚገባው። ትንሽ የመስመር ሚስ ማድረግ የለበትም። መቅረብ የሌለበት በጣም መቅረብ የለበትም። አለባበሱ በጣም መጠንቀቅ አለበት። ስለሚያቀርበው ነገር መጠንቀቅ አለበት። መታጠብ የመሳሰሉ ብዙ ነገሮች አሉ። በመለየሱ ቢሆንም ያን ሁሉ አድርገው ግን በአመት አንድ ጊዜ ምን ያደርጋል? ይገባል። እሱ ገብቶ ወጣ ማለት ተነቀረፈ። ኢየሱስ ጌታ ነው። ግን አሁን ሲገባ ላንብላችሁ ከጊዜ አንፃር ዘጸአት ምዕራፍ 28 ቁጥር 11 12 ስለዚህ ትከሻው ላይ ስላለው ከተናገረ በኋላ ምንድነው የሚለው? እዚህ ትከሻው ላይ ስለሚደረገው ድንጋይ ከተናገረ በኋላ በእግዚአብሔር ፊት መታሰቢያ እንዲሆን አሮን ስሞቹን በትከሻው ላይ ምን ያረጋቸው ይላል? ይሸከማቸው። በእግዚአብሔር ፊት ምን እንዲሆኑ? መታሰቢያ እንዲሆኑ። አሜን ነው። ምዕራፍ 28 ቁጥር 21
ምዕራፍ 28 ቁጥር 29 ላይ ደግሞ ስለዚህ ፊት ለፊት ስላለው ሲናገር አሮንም ወደ መቅደስ በገባ ጊዜ ይላል። ምዕራፍ 28 ቁጥር በገባ ጊዜ እነኝን ማድረግ አለበት። አሜን ነው። ለምን አሮንም ወደ መቅደስ በገባ ጊዜ ምዕራፍ 28 ቁጥር 29 ላይ አሮንም ወደ መቅደሱ በሚገባበት ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ ይሆን ዘንድ የእስራኤል ልጆች ስሞች በፍርድ መስጫው ደረት ኪስ በልቡ ላይ ምን ይሸከም። 12ቱን ነገሮች ምን ማድረግ አለበት? እዚህ ደረቱ ላይ መሸከም አለበት። አሜን። ስለዚህ ሲገባ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር የሚያየው ሊቀ ካህኑ ብቻ ሳይሆን የሚያየው ማንን ጭምር ነው? በአንዱ 12ቱን ያለ። ለምን? እዚህም ተሸክመዋል፣ ቀጥሎም ደግሞ ደረቱን ላይ ተሸክመዋል፣ ላይም ተሸክመዋል። ሪፕሬዘንት የሚያደርገው እሱ ነው። በለገሲው እግዚአብሔር እሱ ሊቀ ካህን ተቀበለ ማለት እግዚአብሔር የእስራኤል ልጆች 12ቱን ነገድ ምን አደረገ ማለት ነው? ተቀበለ ማለት ነው። ሪፕሬዘንታቲቭ ነው፣ ወኪል ነው፣ መካከለኛ ነው። በለገሲው እሱ ደግሞ ሪጀክት አደረገ ማለት አልተቀበለም ማለት 12ቱን ምን አላደረጋቸው ማለት ነው? አልተቀበላቸው ማለት ነው። ስለዚህ ግን ነው ሊቀ ካህናቱ የራሱ ህይወት ቢሆን ይዞት የሚቀርበው መስዋዕት የህዝቡን ዴስቲኒ ወስኗል። እጋር ኢየሱስ ክርስቶስ ጌታ ነው። የህዝቡ ዴስቲኒ የሚወሰነው መድረሻ የሚወሰነው በማን ነው? በሊቀ ካህናቱ ህይወትና በሚያቀርበው መስዋዕት ባለው ማንነትና የሚቀርበው መስዋዕት። አሜን። እንግዲህ እንዲህ ሆኖ አሮን ነበር። ከአሮን በኋላ ፊንሐስ በየጊዜው እየተቀያየሩ እየተለዋወጡ አንዱ ሲሞት አንደኛው አንዱ ሲሞት አንዱ ለልጅ እያለ ግን አንዳቸው ቢሆን ቅድስተ ቅዱሳን መግባት አልቻሉም ብለናል አይደል? አሁን ይሄ ግን ጥላ ነው። አሁን ስላለችው እውነተኛይቱ ድንኳን የሚናገር ነው። አሜን ነው። ኢየሱስ ደግሞ በእውነተኛይቱ ድንኳን በሰው ሳይሆን በጌታ በተተከለችው እሱ በዚች ላይ እውነተኛ ሊቀ ካህናት ነው። በመልከ ጼዴቅ ሹመት ለዘላለም ሊቀ ካህን ተብሎ በመሐላ ካህን የሆነ ነው። እንደ መልከ ጼዴቅ ሹመት የሚለው የራሱ የሆነ ጥልቅ ነገር አለው። ጊዜ ይሰጠናል እናየዋለን ከጌታ ጋር ክብር ለኢየሱስ ይሁን። እና ሊቀ ካህናት አገልግሎቱ ላይ ግን አሁን እንምጣ። ኢየሱስ ክርስቶስ አሮን እንደዚህ ካየነው ኢየሱስ ክርስቶስ ጋር ስንመጣ አዲስ ኪዳን በግልጽ የሚያስቀምጥልን አሁን የእውነተኛይቱ ድንኳን አገልጋዩ ሊቀ ካህናቱ ኢየሱስ ነው። ኢየሱስ የእኛ ሊቀ ካህናት ነው። አሜን። ሊቀ ካህናት አለ። ሃሌሉያ ሃሌሉያ። እሺ፣ ስለዚህ ባስቀመጥነው አራቱ እነኚህ ወሳኝ ነጥቦች ይሄ ሊቀ ካህናት ምን ማድረግ አለበት? ስለ ኃጢአት የሚሆን መባንና መስዋዕትን ማቅረብ አለበት። ኢየሱስ ክርስቶስ ደግሞ ስለ እኛ ኃጢአት ስለራሱ ማቅረብ አያስፈልገው፣ ቅዱስ ስለሆነ ጻድቅ ስለሆነ ሃሌሉያ። ግን ስለኛ ማቅረብ ነበረበትና መስዋዕት የሆነው ራሱ ነው። ስለ መስዋዕት እንመለከታለን። ግን ወደ ቅድስተ ቅዱሳን ሲገባ የገባው የፍየሎች የኮርማዎች ወይም የፍየሎች ደም ይዞ አይደለም። በገዛ ደሙ ግን የዘላለም ቤዛነት አግኝቶ እውነተኛ ወደ ምትሆነው ድንኳን ቅድስተ ቅዱሳን ኢየሱስ ገብቷል። የመጀመሪያ ቀዳሚ ሆኖ ወደ ቅድስተ ቅዱሳን የገባው ኢየሱስ ነው። አንደኛ የገባው ኢየሱስ ነው። ከኢየሱስ በፊት ቀድሞ ቅድስተ ቅዱሳን የገባ የለም። አሜን። መጣበጣለው ወደሱ ላይ ሁለተኛው ከሰው ተመርጦ አይደለም የሚለው ለምን? በሰው በሆነው ነገር ስለሰው በሆነው ነገር ሊቀ ካህናቱ ምን የሚሆን አለበት? የሚምርና የሚራራ መሆን አለበት። የማይገባ መሆን የለበትም። አሜን። እሺ፣ መግባቱ ላይ መጀመሪያ ግልጽ ላድርግላችሁ። ዕብራውያን 9 ክፍል ሃሌሉያ ገባ የሚለውን ግልጽ እናድርገውና ዕብራውያን 9 መጀመሪያ ዕብራውያን 6 ዕብራውያን 6 መጨረሻ ዕብራውያን 6 መጨረሻው ዕብራውያን 6 ቁጥር 20 በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ
ገባ ይላል። ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ከኢየሱስ ክርስቶስ በፊት እንዳልኳችሁ ዳዊት ቢሆን አልገባም፣ ዳንኤል ቢሆን አልገባም፣ ኢሳይያስ ቢሆን አልገባም፣ መጥምቁ ዮሐንስ ቢሆን አልገባም። የገባ የለም። ኢየሱስ ክርስቶስ መስቀል ላይ ሲሰቀል ነው መጽሐፍ ቅዱስ ምን የሚለው? የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ የሚለው። ሃሌሉያ! እና ያኔ የተቀደደው በቃ ከዛ በፊት አልተቀደደም። ብዙ ዋጋ ከፍሎ ሊሆን ይችላል፣ ብዙ ነገር አግኝተው ሊሆን ይችላል፣ ብዙ ተአምራት ሰርተው ሊሆን ይችላል፣ የሞት አስነስተው ሊሆን ይችላል፣ ፈውሰው ሊሆን ይችላል፣ እግዚአብሔር መልእክቶላቸው ተናግረው ሊሆን ይችላል። ያልቻሉት ነገር ግን ቅድስተ ቅዱሳን ውስጥ መግባት ነው። ለምን? የቤተ መቅደሱ መጋረጃ ገና ምን አላለም? አልተቀደደም። መስዋዕት ሆኖ ለእግዚአብሔር መቅረብ ያለበት መስዋዕት አልገባም። ሊቀ ካህናቱም ገና አልመጣም፣ መስዋዕቱም ገና አልቀረበም። ኢየሱስ ክርስቶስ ግን መስዋዕት ሆኖ ስለ እኔና ስለ እናንተ ኃጢአት መስቀል ላይ ሲቀርብ የዛን ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ምን ሆነ ይላል? ተቀደደ። ሃሌሉያ! እና ኢየሱስ ጠይቃለሁ ብዙ ጊዜ አዲስ ኪዳን መቼ ነው የተጀመረው? የአዲስ ኪዳን መጀመሪያ መቼ ነው ስል ሁሉ ጊዜ እና ብዙ ጊዜ ተመሳሳይ መልስ አገኛለሁ። አንደኛው ልክ ያው ማቴዎስ ወንጌል ልክ ሲጀምር ወይ ሉቃስ ሲጀምር ማለትም ኢየሱስ ክርስቶስ ሲወለድ የዛን ጊዜ በቃ አዲስ ኪዳን ተጀምሯል የሚሉ መልሶች አገኛለሁ። ኖ ሲሞት የሚሉ አሉ። ኖ ከሙታን ሲነሳ ደግሞ የሚሉ አሉ። ኢየሱስ ጌታ ነው ስለሁሉም እና ደግሞ ከዛም ያለፈ የሚሉ አሉ። አዲስ ኪዳን የተጀመረው መቼ ነው መሰላችሁ? የኢየሱስ ክርስቶስ መስዋዕት መሆንም ገና የሚቀር ነገር እንዳለ አሁን ከዚህ በኋላ እንዳለ አይደለም። ለምን? ሊቀ ካህናቱ መስዋዕት ካቀረበ በኋላ ከታረደ በኋላ ፍየሉ የሚቀር ነገር አለ። ምን መሆን አለበት? ሊቀ ካህናቱ ደሙን ይዞ ምን ማድረግ አለበት? ወደ ቅድስተ ቅዱሳን መግባት አለበት። ከገባ ሊቀ ካህናቱ መስዋዕትን ይዞ ከገባ በኋላ እግዚአብሔር ሲቀበለው ነው ነገርየው ተፈጸመ የሚባል። አሜን ነው። ሌሎቹም ተቀበለ የሚባል ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድን ነው ኢየሱስ ክርስቶስ ከሙታን ተነስቶ ምንም እንኳን የቤተ መቅደስ መጋረጃ ቢቀደድ ነገር ግን ወደ ቅድስተ ቅዱሳን መቅረብ ያለበት መስዋዕት ግን ገና አልቀረበም ነበር። ሊቀ ካህናቱ ገና መስዋዕትን ይዞ ወደ ቅድስተ ቅዱሳን ገና አልገባም ነበር። ወይም ደግሞ ኢየሱስ ክርስቶስ ገና ወደ ነበረበት ክብር ገና አልተመለሰም ነበር። ስለዚህ ሞቷል፣ ከሙታን ተነስቷል፣ ግን የሚቀር ነገር ነበር። ኢየሱስ ይዞ ወደ ቅድስተ ቅዱሳን መቅረብ ነበር። ሲታረድ ይሄ ፍየሉ ወይ መስዋዕቱ ሲታረድ አደባባይ ላይ ስለሆነ ሰዎች ያሉ ልክ ኢየሱስ ክርስቶስ ሲሞት ሰዎች ሁሉ እንዳዩት እኛም በፊልም እንዳሳዩን ወንጌል መጽሐፍቱ እንዳሳዩን ማለት ነው። ግን የማይታየው ነገር ግን ቢኖር ምንድነው? ሊቀ ካህናቱ መስዋዕቱን ከዛ በኋላ ይዞ ቅድስተ ቅዱሳን ሲያቀርቡ ምን አይልም? አይታይም። እሱ በሊቀ ካህናቱና በእግዚአብሔር ብቻ የሚያቀርብ። ሃሌሉያ! ስለዚህ ኢየሱስ ክርስቶስ ከሞተ በኋላ ተነስቶ የገዛ ደሙን ይዞ ቅድስተ ቅዱሳን ውስጥ ገብቷል። አሜን ነው። ያ ካለቀ እግዚአብሔር ከተቀበለው በኋላ የምናየውና የምናረጋግጠው መቼ ነው ካላችሁ ሐዋርያት ሥራ ምዕራፍ 2 ላይ ምን ሆነ? ልክ ግሎሪፋይ ሲሆን ነገሩ ሲያልቅ የኔና የናንተ ነገር በእግዚአብሔር ዘንድ ሲደመደም ተቀባይነት ሲያገኝ መንፈስ ቅዱስ ወረደ። አሜን። መንፈስ ቅዱስ ወረደና ወዲያውኑ እናንተ የሰቀላችሁት እግዚአብሔር ከሙታን አስነሳ፣ አከበረው፣ ጌታም ክርስቶስን አደረገው ሲል መንፈስ ቅዱስ ኢየሱስ ክርስቶስ ሲገባ ድረስ ገና መንፈስ ቅዱስ ምን አላለም ነበር? አልወረደም። በቃ ነገሮች እስኪያልቁ እንዲያልቁ ሲያደርግ ምን ቆየ? ልክ ቦታው ሲል ክርስቶስ ኢየሱስ ተቀባይነት ያገኝ ነገሮች ሲያልቅ ግን መንፈስ ቅዱስ ዱባል አለ። ኢየሱስ ጌታም ነው ክርስቶስም ነው አለ። ከምዕራፍ 2 ጀምሮ ዳግም ልደት ተቻለ። ከምዕራፍ 2 ጀምሮ መንፈስ ቅዱስ ሙላት ተቻለ። ከምዕራፍ 2 ጀምሮ እግዚአብሔር ባለበት መግባት ተቻለ። ከምዕራፍ 2 ጀምሮ እግዚአብሔር በእኛ ውስጥ ማደር ቻለ። አሜን ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 1 እና 2 3 4 እዛ ጋር ነው አዲስ ኪዳን። አሜን ተበለይስ ሃሌሉያ። እዛ ብዙ ታሪክ ተካሂደው አልፎ ማለት ነው። አሜን። ስለዚህ ኢየሱስ ክርስቶስን ሲቀበል እግዚአብሔር ኢየሱስ ክርስቶስ ስለኛ ሊቀ ካህናቱ ስለኛ ሲገባ የኔታ የታንተ ነገር ያለቀው ያኔ ነው። ኢየሱስ ጌታ
የኔና የናንተ ነገር ያለቀው ያኔ ነው። መቼ ነው ያኔ? ያ ብሉይ ኪዳን የነበረው ሊቀ ካህናት የሚሸከመው ስም ነበር። የሚሸከመው ስም የእስራኤል ልጆችን ስም ነበር። ትከሻም ላይ ቢሆን ደረቱ ቢሆን የሚወክለው እነሱ ነው። ያንን መስዋዕት ይዞ ሲገባ የሚገባው እግዚአብሔር ጋር እነሱ ስም ተቀበለ ማለት ነው። የምስራች ኢየሱስ ሲገባ ባዶ እንትን የገባ ይመስላችኋል? ያንተ ስም ተሸክሞ ገብቷል። ያንቺን ስም ተሸክሞ ገብቷል። በአንድነት የሁላችንንም ስም ተሸክሞ ነው ኢየሱስ ሲገባ የገባው። እግዚአብሔር ኢየሱስን ሲቀበለው ያኔ ተቀብሎናል። ልጁን ሲቀበለው ያኔ ተቀብሎናል። ሊቀ ካህናቱ ኢየሱስ ክርስቶስን ሲቀበል ኢየሱስ ለራሱ አልገባም። ኢየሱስ የገባው ስለ እኔና ስለ እናንተ ነው። አይታችሁ ከሆነ ስለ እኛ ቀዳሚ ሆኖ ገባ። ቀዳሚ ሆኖ ስለ እኛ ገባ። ለእኛ አድቫንቴጅ ነው የገባው። ለእኛ ጥቅም ነው የገባው። እኛን ይዞ ነው የገባው። ሃሌሉያ አሜን። እና እግዚአብሔር ኢየሱስ ክርስቶስን እንዴት የተቀበለው ይመስላችኋል? ሊቀ ካህኑ ሲመጣ ልጁን ለሞት አሳልፎ ሰጥቶት የነበረውን ልጁን ወደ እርሱ ሲመጣ እንዴት የተቀበለው ይመስላችኋል? ላፕቶፕ ላይ ሆነ ኮምፒውተር ላይ ሆነ በቃ እንዴ በቃ ምሳሌ ለብላ የሚለው በእንደዚህ አይነት አካባቢ የተቀበለ ይመስላችኋል? ኢየሱስ ክርስቶስ ጌታ እግዚአብሔር በደስታ ተቀብሎታል። አሜን። እግዚአብሔር በፍቅር ተቀብሎታል። ሃሌሉያ። የተላከበትን ተልእኮ ፈጽሞ ድንጋን ተሸክሞ ወደ አብ ሲገባ አብ ይህንን ሸሞ አብ ይህንን ስርዓት ያደረገው እዚህ ኢየሱስ ክርስቶስ ጌታ ሃሌሉያ። እና ፓስተር ገዲሊ እንደተቀበለው አሳያችሁ እስቲ ሊቀ ካህናታችሁ እየገባ ነው። ክብር ለኢየሱስ ሲገባ አብ እንዴት ተቀበለው ይመስላል? አብ እንዴት ተቀበለው ይመስላል? ኢየሱስ ጌታ አሳንሻለሁ ማለት መሮጥ ነበር። ለምሳላችሁ ሮጦ ሄዶ አጣፎ ሳሙ ስለሚል አሜን ሃሌሉያ። ስለዚህ የኔና የናንተ ነገር ወይ እሱ ሊቀ ካህናቱ ሲቀበል አብ ልጁን በተቀበለው ልክ ነው የተቀበለው። አብ ልጁን በተቀበለው አቀባበል ነው እኔና እናንተ የተቀበለው። ሃሌሉያ። አብ ልጁን በተቀበለው አቀባበል ለምን ልጁ ጋር ነው ያለነው? ልጁ ውስጥ ያለ ነው። ተሸክሞ ነው የገባው። ደረቱ ላይ አርጎ ነው የገባው። የፍርድ መስጫ ደረት ኬስ ነው የሚለው ስማችን ጀጅመንታችን ለልጁ ነው። በልጁ ላይ ምን ፈረደ ነው በሌላ ምን ፈረደ የሚለው ለዚህ ነው በእርሱ የሚያምን ምን አይደረግበት የሚለው። ሃሌሉያ አሜን ነው። ልጁን እንደተቀበለ አብ ተቀበለ። ኢየሱስ ክርስቶስ ጌታ ኢላ አባት አሁን መጠየቅ የሌለበት ጥያቄ መጠየቅ የሌለበት እግዚአብሔር ግን ይቀበለኛል አይደለም መባል ያለበት ሊቀ ካህን ተቀብሎታል ወይ? በኃይለኛው ተቀብሎት አለ። እዛ አለ የኔና እናንተ ነገር ያለው በሊቀ ካህናት ውስጥ ነው። የኔና እናንተ ነገር ያለው በክርስቶስ ኢየሱስ ውስጥ ነው። አሜን ነው። አሁን አዲስ ኪዳናችን ስናጠና በክርስቶስ ሁሉ በክርስቶስ ኢን ክራይስት በክርስቶስ በእርሱ ሁሉ በእውነት ነው። በእንግሊዝኛው ላይ ኢን በቃ ይወራል። እኔን ማለት ያለብኝ ኢን ክራይስት ኢን የሚለው ጥሩ ነው። ኢን ውስጥ ወደ ተገስ በሚለው ኢን አይደል? ኢን ክራይስት in Christ Jesus, in Him, በእርሱ በክርስቶስ በቀበሌ ከቃላት ሃሌሉያ። ግን ተመኘው ተቀበለኝ በእርሱ ይወዳል ተቀብሎሃል አቅፎሃል ይወዳል። ነገር ያለው in Christ ነው። በቃ በክርስቶስ ውስጥ ነው ያለው። ሃሌሉያ ሃሌሉያ ሃሌሉያ። አሪፍ አገልግሎት ላይ ነው መቆቆሙ መጥራት ነው እንጂ ኢየሱስ ክርስቶስ ጌታ። እግዚአብሔር ዛሬ ለኔ ያለው አስተያየት እንዲመስላችኋል የሚለው አብ ለአንተ ያለው አስተያየት ለክርስቶስ ኢየሱስ ያለው አስተያየት ነው።
ምን አስተያየት ነው ያለው ለኢየሱስ ላንተ ያለው? ይኸውላችሁ አሁን በክርስቶስ ነን እኔና እናንተ በቃ በእኔ አይደለም እኔ ክርስቶስ ኢየሱስ ሲቀበል በእኔ መሆኑ ቀርቶ በማኖር በክርስቶስ ሃሌሉያ። ስለዚህ የእግዚአብሔር ቃል ማስተደድሽ እዚህ እንደቆመ ዕብራውያን ምዕራፍ 9 ላይ የሚለውን ቃል አሳያችሁ ግድ ነው። ዕብራውያን ምዕራፍ 9 ቁጥር 24 ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። በክርስቶስ ተሰውረናል። እስቲ ያለሁት እኔ በክርስቶስ ውስጥ ነው በሉ። አሜን አሜን ነው። ሊቀ ካህናት የሆነው ኢየሱስ ስለኛ በአፊት ቆሟል። ስለኛ አለ። ደረቱ እኔ ነኝ ያለው፣ ትከሻው ላይ ያለው እኔ ነኝ። ሃሌሉያ። አንተ ነህ፣ አንቺ ነሽ። ክብር ለኢየሱስ። በክርስቶስ ነው ሊቀ ካህናቱ ዛሬ እኔን ይዞ ነው የገባው፣ እኛን ይዞ ነው የገባው። በእስራኤል የነበረው ሊቀ ካህናት አሮን እስራኤልን የሚወክል ነው። ኢየሱስ ክርስቶስ ግን የሰው ልጆችን ሁሉ ወክሎ ገባል። አሜን ነው። ሁላችን የሚወክል ነው። የኔ ስም አለ እሱ ጋር። ሃሌሉያ። ምን ይላል ዕብራውያን ምዕራፍ 9 ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ቅድስተ ቅዱሳን አውቁ። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ። አያችሁ፣ በእግዚአብሔር ፊት ስለማን ይታይ ዘንድ? ሃሌሉያ። ስለማን ይታይ ዘንድ? እስቲ ታይበለም ወደፊት ወደኋላ። ኢየሱስ እንዲህ ያለ ራሱን የሚያሳየው ስለማን ነው? ስለኛ ነው። ሃሌሉያ። ስለኛ ይታይ ዘንድ ለምን? እሱ እንደሆነው እኛ ደግሞ ነን ስለምንባል። አሜን ነው። እሱ አሁን ታየና ቅዱስ ነህ አለው። ቅዱሳን ናችሁ ተባለ። ታየና ጻድቅ ነህ ተባለ። ጻድቃን ናችሁ ተባለ። የእግዚአብሔር ልጅ ነህ ተባለ። ሃሌሉያ። የእግዚአብሔር ልጆች ናችሁ ተባለ። ከተንኮሉ የተለየ ተንኮል የሌለበት ነው ተባለ። እኛም ተንኮል የሌለባችሁ ተባለ። ኢየሱስ ክርስቶስ ጌታ ነው። ስለኛ ይታያል። አሜን ነው። ራሱ ሸዋብ የሚያደርገው ስለማን ነው? ስለኛ ነው። እስቲ አሜን። አሸናፊ ነህ ተባለ። አሸናፊዎች ናችሁ ተባለ። አንተ ድል ነሽ ነህ ተባለ። ደግሞ ድል ነሽ ናችሁ ተባለ። ስለማን ይታይ ዘንድ? ስለኛ። እግዚአብሔርን የሚያገኝ በክርስቶስ ነው። እግዚአብሔርን የሚያገኝ በክርስቶስ ነው። እግዚአብሔርን ጀጅ የሚያገኝ በክርስቶስ ነው። ለምን ያለውን በክርስቶስ ነው። ሃሌሉያ። አሁን በአብዘት ታላቅ ይተካናል። ኢየሱስ ስለኛ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ላንተ ያለው ፒክቸር አከራሽ። አሜን ነው። እስቲ ለማንኛውም ባክግራውንዱ ይጠናል ይባላል። እኔ እናንተ ባክግራውንድ ማጥናት ያስፈልገኝም። ባክግራውንድ ማጥናት ያስፈልገኝ የማጠነው የሊቀ ካህናቱን ነው። የሊቀ ካህናቱ ኢየሱስ ክርስቶስ ጌታ ነው። አጫጭው ለዲና ከታገለገላችሁ ሃሌሉያ። በአብዘን ስለኛ የሚታይ ሊቀ ካህናት አለ በክርስቶስ። አሜን። የአዲስ ኪዳን መልእክት በተለያየ መልኩ ወደኛ ይገለጣል። አንድ እግዚአብሔር ሰው የሚጠቀመው ምሳሌ ልጠቀም። አንድ ጊዜ መጽሐፍ ቅዱስ ለምሳሌ የእስራኤል ልጆችና ፍልስጤማውያን ውጊያ ላይ ሆነው ከፍልስጤም ጎልያድ መጣና ከእናንተ አንድ ወደ እኔ ይምጣ አለ። እኔ እሱን ያሸነፍኩ እንደሆነ የገደልኩ እንደሆነ እናንተ ለእኛ ባሪያ ትሆናላችሁ አለ። እሱ ደግሞ እኔ ደግሞ ያሸነፈ እንደሆነ ደግሞ እኛ ደግሞ ለእናንተ ባሪያ እንሆናለን አለ። 40 ቀን ነው የሚለው መጽሐፍ ቅዱስ። ቴሮራይዝ ነው የእስራኤል ልጆች ምንም ማድረግ አልቻሉም። ማን ይወጣል? ንጉሥ ሳኦል ቁጭ ብሏል። አንተ ወጣ ብቻ ሲያዩ ድምፁን ሲሰሙ ብቻ ከአፉ ከሚወጣው ድምፅ ውፍረት ብቻ እንትን የተነሳ ያፈገፍጋሉ፣ ይደነግጣሉ፣ ምን ይላሉ? መፍትሄ አልነበር። ዳዊት ታቆጣላችሁ። ከዛ በኋላ ዳዊት መጣ።
እንጀራ ለማድረስ ነበር የመጣው ምንድነው የሰው የሚለው ያልተገረዘው ረጅሙ ሰውዬ ምንድነው የሚናገረው አለ አይ እንዲህ ብሎ እና ለዚህ ሰው ግን ታዲያ ላሸነፈ ምን ይደረግለታል አለ ኢየሱስ ጌታ ነው ታሪክ አለብን ሳውል ፊት አቀረቡት አረሱ ቀረኛ ነው አለው አይ እኔም ከልጅነቴ ጀምሮ እንዲያረጋለው እግዚአብሔር ከኔ ጋር ነው አንበሳው ቢሆን ደውሉን አለ አሜን ነው እሱ አለበና ሽንፈ ጦሩ ምን ዋለ ለሸከው በጣም ከበደው አንደርጌጅ ነበር ለዛ ጦርነት ያልወጣው አንደርጌጅ ጦርነት ስለማይወጡ ካላስ መጣበት አሁንም ለዛው ያን ጊዜ እንደዛ አንደርጌጅ ስለነበር ያልወጣው ብቻ አንደርጌጅ ሆኖ ከዛ በኋላ እሱም እስራኤል ሪፕሬዘንት አድርጎ ያኛው ፍልስጤምን ከበለየስ